የኑሮ ውድነቱን ለማርገብ የሚያግዙ እርምጃዎች ትኩረት ይሰጣቸው ሲል ሪፖርተር ጋዜጣ አሳሰበም። ሪፖርተር ጋዜጣ በወጣው መጣጥፍ ኢትዮጵያ ውስጥ የተንሰራፋው የኑሮ ውድነት እንዲቃለል መንግስት ተቀዳሚ ኃላፊነት አለበት ብሏል። ይህንን ኃላፊነት ለመወጣት በዘርፉ ከፍተኛ ልምድና ብቃት ያላቸው ዜጎች ማሰማራትም ይጠበቅበታል ብሏል። ከፖሊስ ጀምሮ የተለያዩ የህግ ማሻሻያዎች በማድረግ አዋጭ ዘዴዎችን መቃኘትም ይኖርበታል። በቅርቡ በገቢ ግብር ማሻሻያ እንደሚደረግ ተነግሮ ረቂቁ በህዝብ ውይይት ቀርቧል። የገቢ ግብር ማሻሻያ ረቂቅ አዋጅ መንግስት ከቅጥር ገቢ ጋር በተገናኘ ዝርዝሩን ይዞ ባይቀርብም የኑሮ ጫናን ለማቃለል የሚረዱ አስተያየቶች ሲቀርቡ በአንክሮት ማዳመጥ ይገባል። የሰራተኞችን የኑሮ ጫና ለማርገብ ደሞዝ መጨመር ብቻውን መፍትሄ እንደማያመጣ በተደጋጋሚ ስለታየ አሁን ያለውን የገቢ ግብር ምጣኔ ወቅቱን በዋጀ መንገድ ማስተካከል ቢተኮርበት ጠቃሚ ይሆናል ብሏል። ከቅጥር የሚገኝ ገቢ ግብርን ከማሻሻል በተጨማሪም በተለያዩ አካላት ጥያቄ እየቀረበበት ያለው የደሞዝ ዝቅተኛውን ወለል መወሰንም ያስፈልጋል። ዜጎች በአገራቸው ደስተኛ ሆነው አምራችነታቸውን እንዲጨምሩ የኑሮ ውድነትን ማቃለል የግድ መሆን አለበት ይላል ሪፖርተር ጋዜጣ። መንግስት የተለያዩ የከፍተኛ የስራ ኃላፊዎች ኢትዮጵያ ውስጥ ያለው የዋጋ ግሽበት ከ32 በመቶ ወደ 13 በመቶ በመውረዱ በተደጋጋሚ መግለጹ ይታወሳል። የዋጋ ግሽበቱንም ከሁለት አሃዝ ወደ ነጠላ አሃዝ ለማውረድ በስፋት እየተሰራ መሆኑን እንዲሁም ገልጿል። የዋጋ ግሽበቱ ምግብ ነክ ባልሆኑ የግንባታ ዕቃዎችና በተለያዩ ምርቶችና አገልግሎቶች ላይ ለውጥ ማስከተሉ ሲነገር በምግብ ምርቶችና በፍጆታ ዕቃዎች ላይ ግን የዋጋ ንረቱ በሚሊዮኖች የሚቆጠሩ ህዝቦች ላይ ህይወታቸውን እያመሰቃቀለ ይገኛል። እንኳንስ በዝቅተኛ የኑሮ ደረጃ ላይ ያሉትን ዜጎች ቀርቶ የተሻለ ገቢ ያላቸው ወገኖችም የኑሮ ክብደትን በመቋቋም እንደተሳናቸው በተለያዩ የመገናኛ ዘዴዎች ድምጻቸውን እያሰሙ ነው። የኑሮ ክብደቱ ምሁራንን፣ ሐኪሞችን፣ የመንግስትና የግል ድርጅቶችን ተቀጣሪዎችን ብቻ ሳይሆን ከፍተኛ የመንግስት ባለስልጣናትንም ጭምር እንደሚፈትን ሲነገር ተሰምቷል። ልማቱንም ሆነ እድገቱንም ነገን ጭምር ታሳቢ ያደረገ መሆኑን ቢሆንም መንግስት አዋጭ ፖሊሲዎችን ተጠቅሞ አሁን ያለውን ችግር ማቃለል ይጠበቅበታል። የሚኒስትሮች ምክር ቤት 2018 ዓ.ም በጀት ረቂቅ አጽድቆ ለህዝብ ተወካዮች ምክር ቤት አስተላልፎ በገንዘብ ሚኒስቴር አማካኝነት ለምክር ቤት አባላት ማብራሪያ ሰጥቷል። የመጪው ዓመት የፌደራል መንግስት በጀት ዓመት መሪ ልማት እቅድ ላይ የተቀመጡ ግቦችንም ከማስፈጸም የአገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና በሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግ የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡም ተገልጿል። በዚህ መሰረት 1.93 ትሪሊዮን ብር ረቂቅ በጀት ቀርቧል። ከዚህ ውስጥ 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍና 14 ቢሊዮን ብር ለክልሎች ዘላቂ ልማት ግቦች ማስፈጸሚያ ድጋፍ ይውላል ተብሏል። የበጀት ጉዳይ ሲነሳ ፍትሃዊ ተጠቃሚነትና የሀብት ክፍፍልን መሰረት ያደረገ ድልድል የማድረግ አስፈላጊነት ዘወትር የሚቀርብ ጥያቄ ነው። በጀቱም ለታለመለት ዓላማ በትክክል ለመዋሉ የሚኒስቴሮች ምክር ቤት ብቻ ሳይሆን ህግ አውጪውም ፓርላማም ጭምር ክትትልና ቁጥጥር የማድረግ ኃላፊነት አለበት። ከመቼውም ጊዜ በላይ በህዝብ ኑሮ ላይ ከፍተኛ ጫና እያሳደረ ያለው የዋጋ ንረት ጉዳይ መፍትሄ ያስፈልገዋል። የሀገር ሀብት አሳዛኝ በሆኑ ወጪዎች በሚባክንበት ሀገር ውስጥ በጀቱ ክትትልና ቁጥጥር ካልተደረገለት የህዝቡን ህይወት ሊቀይሩና ለዛም የሚረዱ የምርትና ምርታማነትን የሚያጠናክሩ ስራዎች ላይ ካልዋለም በርካታ ስራዎችን ሊፈጥር የሚችሉ የግብርና፣ የኢንዱስትሪ፣ የቴክኖሎጂና ሌሎች መሰረተ ልማቶችን እንዲስፋፉም ካላገዘም ችግሩ እየገዘፈ ይሄዳል። ገቢና ወጫቸው አለመመጣጠን ያላቸው የማህበረሰብ ክፍሎች በተንሰራፈው የኑሮ ውድነት ምክንያት ምግብ እየቸገራቸው ነው። ይህንን አስፈሪ ችግር ለማቃለል ከመንግስት ከፍተኛ ጥረት ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቃለ ምልልስ የዋጋ ግሽበት ከ20 ዓመታት ላላነሰ ጊዜ በተከታታይ ማደጉንና ችግሩን ለመፍታትም ጥረት እየተደረገ ባለበት ወቅት የኮሮና ወረርሽኝ በተጨማሪም የሩሲያና የዩክሬን ጦርነት በመከሰቱም ድጋፍ ሊያደርጉ የሚችሉ አገሮች
ዜጎች ትኩረታቸውን ራሳቸው ላይ አድርገዋል ብለዋል። በዚህ ምክንያት ድጋፍ የሚያደርጉ የተለያዩ አገሮችና ዓለም አቀፍ ተቋማት እርዳታቸውንና ትብብራቸውን በማስተጓጎሉ የዋጋ ግሽበት እንዲጨምር ማድረጉን ገልጸው ነበር። መንግስትም በዚህ መጠን የችግሩ ግዝፈትን ካልተረዳ መፍትሄው ለሚያስፈልጉ ጉዳዮች ላይ ማተኮር ይኖርበታል። የዘንድሮ በጀት ታሳቢ የሚያደርጋቸው በርካታ ጉዳዮች እንዳሉት ሁሉ አጣዳፊና ጊዜ አልሰጥ የሚለው የዜጎች ኑሮ ሊታሰብበት ይገባል። ቢያንስ በምግብ ራስን ለመቻል የሚያስችሉ ሰፋፊ የልማት አውታሮች ተዘርግተው ጾማቸውን እያደሩ ያሉ መሬቶች እንዲለሙ የሚያስችሉ ስራዎች ቅድሚያ ሊሰጣቸው ይገባል ይላል ሪፖርተር። ኢትዮጵያ በተፈጥሮ ሀብቶች ታድላ ምንም ሳታጣ የድህነት ተምሳሌት መሆኗ ከበፊት ጀምሮ በቁጭት የሚያስነሳ ጉዳይ ነው። ክረምት ከበጋ በየአቅጣጫው የሚወርዱ ወንዞች፣ በዝናብና በመስኖ የሚለሙ ለምና ጠፍ መሬቶች፣ በርካታ ማዕድናት፣ በአፍሪካ ተመራጭ ሊሆኑ የሚችሉ የቱሪዝም መስኮች፣ የኢንዱስትሪው ክፍለ ኢኮኖሚ ጥሬ ዕቃ ምንጭ የሚሆኑ በቀላሉ የሚገኙ ግብአቶችና ከምንም በላይ ከፍተኛ የሰው ኃይል ያላት ሀገር ድሃ ሆና ለዘመናት ተንሰራፍታ መኖሯ አሳዛኝ ገጽታ ነው ይላል ሪፖርተር በዘገባው። በጥናት ላይ የተመሰረተ የኢኮኖሚ ፖሊሲን ተጠቅሞ የሰው ኃይሉ ከተፈጥሮ ከተቸሩ ጸጋዎች ጋር ማቀናጀት ቢቻል በምግብ ራስን መቻል ብቻ ለሌሎች መትረፍ ይቻል ነበር። የሀገሪቱ ሀብት በዚህ መሰረት ስላላይ ከዋለ በአጭር በመካከለኛና በረጅም ጊዜ ውስጥ አሁን ከሚስተዋለው መረር ችግር ውስጥ መውጣት ስለሚቻል መንግስት ሙሉ ትኩረቱን እዚህ ላይ ማድረግ ይኖርበታል ይላል ሪፖርተር በዘገባው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም